ዲሴምበር 10 የዕለቱ መልእክት ርዕስ በጥንቃቄ አገልግሉ። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረቱ፣ ሌላውም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንስ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ሥራ ይገለጣል። በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱም ሥራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ሥራ ቢጸናለት ደሞዙን ይቀበላል። የማንም ሥራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 10 እስከ 15። በክርስትና ሕይወት ውስጥ ከፍተኛ ጥንቃቄ ከሚፈልጉ ጉዳዮች መካከል አንዱ አገልግሎት ነው። ምክንያቱም አገልግሎት ኃላፊነት ብቻ ሳይሆን ተጠያቂነትም ያለበት በመሆኑ ነው። ተጠያቂ የምንሆነው ለአጥቢያ ቤተክርስቲያናችን ብቻ ሳይሆን ለክርስቶስ ኢየሱስም ጭምር ነው። ስላገለገልነው አገልግሎት ትክክለኛ ብያኔን የሚሰጠው እርሱ ነውና። ለዚህም ነው ሐዋርያው ጳውሎስ አገልግሎቶች ሁሉ ተመዝነው የሚያልፉ አሊያም ተመዝነው የሚወድቁ መሆናቸውን የሚያመለክተው። ስለዚህ አገልግሎታችንን በጥንቃቄ እንድናገለግል ሊያደርጉ ለሚችሉ ጉዳዮች ከፍተኛ ትኩረት እንስጥ። ከነዚህም መካከል አገልግሎታችን ክርስቶስን የሚተርክ ይሁን፣ በክርስቶስ ኢየሱስ የተሰራውን የመንፈስ አንድነት የሚጠብቅ ይሁን፣ እግዚአብሔርን የሚያከብር ይሁን፣ ለራስ ጥቅም ከሆነ እሳቤ የጸዳ ይሁን፣ የእግዚአብሔርን መንግሥት ገላጭ ይሁን፣ እግዚአብሔርን ወደ መምሰል የሚያመለክት ይሁን፣ በእግዚአብሔር ላይ የመታመን ልምምድን ያልቅ። እንግዲህ አንድ ቀን ስላገለገልነው አገልግሎት በክርስቶስ ፊት እንዳናፍር አገልግሎታችን በጥንቃቄ የታጀበ ይሁን። ስታገለግሉ በጥንቃቄ አገልግሉ።